ሰላም ሰላም የሐሴት ቲቪ ቤተሰቦች እንዴት ናችሁ? ዛሬም እንደተለመደው ስሟ እንዲጠቀስ ያልፈለገች እህታችን በስደት ላይ ያጋጠማት ልብ የሚነካ እውነተኛ ታሪክ ይዘንላችሁ መጥተናል። የዚህ ስሟ እንዲጠቀስ ያልፈለገችው እህታችን ታሪክ ሰምታችሁም በመጨረሻም ቤተሰባዊ ምክራችሁን እንደምትለግሱላት ባለሙሉ ተስፋ ነን። ታሪኩ እስከሚያልቅ ድረስ አብራችሁን ቆዩ። ህይወት ብዙ ገጽታዎች አሏት። ልክ እንደ ቀስተ ዳመና በተለያዩ ቀለማት የተዥጎረጎረች ግን ደግሞ አልፎ አልፎ በከባድ ዳመና የምትሸፈናት። ስለዚህም በየጊዜው የተለያዩ አንዳንዴ አስደሳች አንዳንዴ ማስደንጋጭ ክስተቶችን ማለፋችን ግድ በመሆኑ ፈጽሞ ያላሰብነውና ያልተዘጋጀንበት ከባድ ክህደት እንደ መብረቅ ሊመጣብን ይችላል። በዚህ ዓለም ከሁሉም የከፋው ነገር ደግሞ ክህደት ነው። በተለይ ከማይጠበቅ ሰው ሲመጣ። ግን ለክህደትም ለካ ክህደት አለው። ልክ እሾህን በእሾህ እንደማስወጣት አንዱ የክህደት ህመም ሳይሽር ሌላ የከፋ ይተካል። ልብህን ሊሰብሩና ነፍስህን ሊያደሙ የሚችሉ ብዙ አይነት ክህደቶች ሊገጥሙ ይችላሉ፣ ከወዳጅ ዘመድና ከማታውቀው ሰውም ጭምር። ግን እመኑኝ ፍጹም በምታምነውና እንደ ወንድምህ በምትቆጥረው ሰው ስትከዳ ልብህን ዘላለማዊ ጠባሳ ጥሎ እንደሚያቆስለው አይነት ከባድ ህመም የለም። እኔ እንጃ ለኔ በዚህ ምድር ላይ ከሁሉም የከፋው በደልና ጊዜ የማይሽረው ጠባሳ ይሄ ብቻ ይመስለኛል። ምክንያቱም ስንት ከባድ ችግሮችና ፈተናዎችን አሳልፌያለሁ። በህይወት ጎዳና ላይ ብዙ ውጣ ውረዶችን አይቻለሁ። ይህ ክህደት ግን ከዚህ ሁሉ ዓመት በኋላም ልክ ትናንት እንደተፈጸመ በውስጤ እንደ ፍም ትኩስ ቁስል ሆኖ ይነዳል፣ ይለበልበኛልም። ከ7 ዓመት ገደማ በፊት ይመስለኛል የጉርምስናን እድሜ ገፍቼ በወጣትነት ህልሞችና ምኞቶች ተሞልቼ የተሻለ ህይወት ፍለጋ ወደ ስደት ለመሄድ ከቤተሰቦቼ ጋር በመመካከር ዝግጅት ላይ ያለው ነበር። ወንድሜ ያው የአባቴ ልጅ ብቻ ቢሆንም ነገር ግን እንደ እናቴ ልጅም ስለማየው የሱ የእናቱ ልጅም ለኔ እንደ ወንድሜ ነበር። ስሙም ሰናይ ይባላል። ታዲያ በዚያን ወቅት እሱም ወደ ውጭ ሀገር ሊሄድ መሆኑን በድንገት ነበር ያወቅኩት። ይህ ዜና በወቅቱ ያልጠበቅኩት ቢሆንም በውስጤ የመረጋጋት ስሜት ፈጥሮልኝ ነበር። ቤተሰቦቼ ይህንን ሲሰሙ በጣም ተደስተው ነበር፣ እፎይታም ተሰማቸው። ምክንያቱም የልጃቸውን የስደት ጉዞ ከማይታወቅ ሰው ጋር ከማድረግ ይልቅ ከሚያምኑት ከሚያውቁትና እንደ ቤተሰብ ከሚቆጥሩት ሰው ጋር ሊልኩኝ ስለፈለጉ ነበር። ለቤታችን ከሰናይ በላይ ታማኝ ቅንና መልካም ሰው አልነበረም ማለት ይቻላል። ሰናይን ወንድሜ ከማለት ውጪ ሰናይ ብዬ በስሙ እንኳን ጠርቼው አላውቅም። ያን ያህል የቀረበና እንደ ቤተሰብ የማየው ሰው ነበር። ወደ ቤታችን ደጋግሞ እየመጣ በደስታችን ሆነ በሐዘናችን ከጎናችን ሆኖ ስላደገ ሁላችንም እንደ ቤተሰባችን አካል እንደ አንድ የቤቱ አባል ነበር የምናየው። እውነቱን ለመናገር እሱም በበኩሉ በጣም ታዛዥ፣ አሳቢና አስተዋይ ልጅ ነበር። የዋህነቱ፣ ቅንነቱ ከሩቅ ይታይ ነበር። ከሁሉም በላይ ደግሞ ለቤተሰባችን የነበረው ፍቅር፣ ክብርና ታማኝነት እጅግ ከፍተኛ በመሆኑ ሁላችንም ከልብ እንድንወደውና እንድናምነው አድርጎናል። እኔ ወደ ስደት ልመጣ በተዘጋጀውበት ወቅት እሱም የመውጣት እቅድ እንዳለው በአጋጣሚ ስናውቅ ቤተሰቡ በሙሉ ተረጋጋ። ልክ የጠፋ በግ የተገኘ ያህል እፎይታ ተሰማን። እኔም ብቻዬን ወደማላቀው ሀገር የመሄድ ፍራቴ ቀለል ብሎልኝ ነበር። ስደት መውጣቴንና ሊያጋጥሙ የሚችሉ ፈተናዎች ለጊዜው ረስተን ልክ ነገ ትልቅ የደስታ በዓል እንደሚከበር ሁላችንም ተደሰትን። ቤታችን በሳቅና በደስታ ተሞላ። እኔና ሰናይ ወንድሜም እንዴት እንደምንሄድ ምን እንደሚያስፈልገንና መቼ እንደምንነሳ በዝርዝር መመካከር ጀመርን። ሁሉንም ነገር አቀደን አዘጋጅተን ካጠናቀቅን በኋላ ሰናይ ልጄ አደራ እህትህ ናት፣ ብትደክም ብታመነታ ከጎኗ ሁን፣ ካንተ እንዳትለያት፣ አንቺም ወንድምሽን እንዳታስቸግሬው፣ የሚልሽን ሁሉ ስሚ፣ ተከባበሩ፣ ፈጣሪም ከናንተ ጋር ይሁን የሚል ልብ የሚነካ የቤተሰብ ቡራኬና ምክር ተቀበልን። እናም ደስታና ፍርሃት በተቀላቀለው ስሜት ጉዟችንን ጀመርን። መንገድ ላይ ሰናይ ወንድሜ እንደ ስሙ መልካም ሆነልኝ። በጉዟችን መጀመሪያ ላይ እንደ ታላቅ ወንድም በጥንቃቄና በፍቅር ሲንከባከበኝ፣ ሲያበረታታኝ፣ ሲያስቀኝ ለተመለከተ ሰው ከአንድ ማህፀን የወጡ እውነተኛ ወንድምና እህት እንጂ ምንም አይነት የስጋ ዝምድና የሌላቸው ወይም በሩቅ ዝምድና ብቻ የተሳሰሩ ሰዎች ናቸው ብሎ ለማመን በጣም ይቸገር ነበር። ያን ያህል ነበር ተጠንቅቆ የያዘኝ።
በመንገዳችን ካጋጠሙን አስፈሪና አስጨናቂ ሁኔታዎች ጥቂቶቹን ለመጥቀስ ያህል ደግሞ ድንገተኛ ፍተሻዎች፣ ያልተጠበቁ መዘግየቶችና አስፈሪ ሁኔታዎች ነበሩ። እነዚህን ሁሉ ግን እንደ ሁለት የተለያዩ ሰዎች ሳይሆን እንደ አንድ አካል በመሆን በብርታት በቆራጥነትና እርስ በርስ በመተጋገዝ እያለፍን ጉዟችንን ቀጠልን። ከሌሎች የስደት ጉዞ ጓደኞቻችን ጋር በአንዲት ከፊል ገጠራማ የሆነች ስሟን እንኳን በቅጡ በማላስታውሳት ትንሽዬ ከተማ እስክነግራችሁ ድረስ ለጊዜው እዚህ ረፉ ተብለን እንድናርፍ ተደረግን። ታዲያ በዚያች በማናውቃት ከተማ እንዳንጠፋፋና ደህንነታችንም ለመጠበቅ በማሰብ በአንድ አካባቢ ሆቴል ለመያዝ አቅደን ወደ አንድ ትልቅ ሆቴል ገባን። ከ20 በላይ ባዶ ክፍሎች ስለነበሩ ሁላችንም የየራሳችን ክፍል መያዝ ቻልን። ሰናይ ግን ሆቴሉ ጋር እንደደረስን ቀደም ብሎ ወደ መጸዳጃ ቤት ገብቶ ጥቂት በመቆየቱና ክፍሎቹ በፍጥነት በመያዛቸው ምክንያት መኝታ ክፍል ሊያገኝ አልቻለም። ስለዚህም እንዳንበታተንና እዚህ ባዕድ ቦታ ብቻሽን እንዳልተውሽ እኔና አንቺ አንድ ላይ አንቺ የያዝሽው ክፍል ውስጥ ብናድር ይሻላል ሲለኝ በወቅቱ የነበረውን ሁኔታና የሱን መልካምነት ብቻ በማሰብ ምንም አይነት መጥፎ ሀሳብ ሳላስብ እሺ ብዬ ያለምንም ማመንታት በሀሳቡ ተስማማው። ወጥተን እራት ከበላን በኋላም የድካም ስሜት እየተሰማን ወደ ያዝነው መኝታ ክፍላችን ገባን። መብራቱን ካበራን በኋላ እሱ አልጋው ላይ እኔ ደግሞ አጠገቡ በነበረው ወንበር ላይ ተቀምጠን ወሬ ጀመርን። በዚያን ጊዜ ግን ከዚህ በፊት ተሰምቶኝ የማያውቅ አይነት ከባድ ፍርሃትና ናፍቆት ተደራርቦብኝ ያለማቋረጥ ማልቀስ ጀመርኩኝ። ምክንያቱም ደግሞ ከቤቴ ለመጀመሪያ ጊዜ ነበር የወጣሁት። እንባዬን ግን ገና ወደ ስደት የሚሄድ ሳይሆን ከ20 ዓመት በላይ በስደት መከራና እንግልት ያሳለፈ የተስፋ የቆረጠ ሰው እንባ ይመስል ነበር። የማስበው ነገር ሁሉ መጥፎ ብቻ ሆኖ ታየኝ። ቤተሰቦቼን በተለይ እናትና አባቴን ዳግም የማላያቸው ድምጻቸው የማልሰማቸው መሰለኝ። ምናልባትም ከሰናይ ጋር ባህር ላይ ሰምጠን ልንሞት እንችላለን የሚል አስፈሪ ሀሳብ በአእምሮዬ የመጣና ልቤ በፍርሃት ደነገጠ። አምርሬም አለቀስኩኝ። ይህንን ያልተለመደ የሀዘን ስሜቴን የተመለከተው ሰናይም መጀመሪያ ላይ ግራ ቢገባውም መገረሙን ትቶ ሊያረጋጋኝ፣ ሊያጽናናኝና ሊያበረታታኝ ሞከረ። ምን ሆንሽብኝ? ለምን እንዲህ ታለቅሻለሽ? እያለ ሲጠይቀኝ እኔ ግን ስለ ሞትና ስለ ቤተሰቦቼ ከመጨነቄና ከማሰቤ በላይ ያ የሰፈራችን ልጅና የልጅነት ፍቅሬ የሆነውን አማን ምን ያህል ባፈቅረው እንኳን የሴት ልጅ ይሉኝታና ድፍረት አጥቼ ስሜቴን በግልጽ ልገልጽለት ያልቻልኩት ፍቅሬ ምስሉ አይኔ ላይ እየተመላለሰብኝ ናፍቆቱ ውስጤን ሲበላው ነበር። ይህንን ሁሉ የልብ ፍቅሬንና የአመታት ናፍቆቴን በሆዴ ይዤው ሳልነግረው ትቼው መውጣቴንም እንደገና ያለምንም ምክንያት እንዳለቅስ ሌላ ምክንያት ሆኖኝ ዳግም ተረበሽኩኝ። ልቤ በሀዘን ተሰበረ። በሁኔታዬ በእጅጉ የተጨነቀውና ግራ የተጋባው ሰናይም የተለያዩ አበረታች ሀሳቦች እያመጣ ሊያስረዳኝና ከገባውበት የሀዘን ባህር ሊያወጣኝ ሞከረ። እባክሽን አታልቅሺ፣ ይሄ ገና ቀላል ችግርና የጉዟችን መጀመሪያ ነው። ከፊታችን ገና ከዚህ የከፋና የከበደ ችግር ተደቅኖ ይጠብቀናል። ግን በአንድ ላይ ሆነን ተደጋግፈን ሁሉንም እናልፈዋለን። ምንም የሚያስቆመን ነገር የለም። እመኝኝ፣ አንድ ቀን ሁሉ መከራ አልፎ ታሪክ ሆኖ እየሳቅንና እየተቀላለድን እናወራዋለን እያለ ጠንካራ መሆን እንዳለብኝና ተስፋ መቁረጥ እንደሌለብኝ ደጋግሞ መከረኝ። የሰናይ ምክርና ማባበል በዚህ አላበቃም። አይዞሽ በርቺ እንጂ ገና ብዙ ፈተና እኮ ይጠብቀናል። እኛ እኮ ገና ከሞትም ጋር ፊት ለፊት ልንፋጠጥ ነው። ከጨካኞችና ልበደንዳና ሽፍቶች ጋርም እንገጥማለን ካለኝ በኋላ ድንገት የንግግሩን አቅጣጫ ቀይሮ አንድ ጥያቄ ልጠይቅሽ፣ ከዚህ በፊት ፍቅረኛ ኖሮሽ ያውቃል እንዴ? እስኪ ንገሪኝ ብሎ ጠየቀኝ። እኔም በወቅቱ በነበረኝ የዋህነትና በሱ ላይ በነበረኝ ሙሉ እምነት ምንም ሳልደብቅ እውነቱን ሁሉ ነገርኩት። ስለ አማንና በልቤ ስላለው ስሜት ጭምር በከፊል አጫወትኩት። ሰናይ ግን እውነቱን ሲያቅ ፈጽሞ ያልጠበቅኩትና ልቤን ያስደነገጠ ነፍሴን ያሸበረ አንድ አሰቃቂ ነገር ተናገረኝ። የማይሆን ነገር ነው፣ በጭራሽ አይሆንም ስለውም ከዚች ከተማ ወጥተን ወደ በረሃ ስንገባ ብዙ ጊዜ መንገደኞችን የሚዘርፉና ሴቶችን የሚደፍሩ ጨካኝ ሽፍቶች እንደሚያገኙንና ያለምንም ጥርጥር በግድ እንደሚደፍሩኝ በዝርዝር በማስረዳት እነዚህ አረመኔ አረቦች ከሚደፍሩሽና ያለ ፍላጎትሽ ክብርሽን ከሚያረክሱሽ በቤተሰብሽ አደራ በተሰጠሽ እኔ ራሴ ብደፍርሽ ይሻልሻል፣ ቢያንስ ከምታውቂው ሰው ጋር ይሆንልሻል
እያለ ለማመን የሚከብድ ሐሳቡን ሊያስረዳኝና ሊያሳመነኝ ሲጀምር የምሰማው ነገር እውነት መሆኑን ማመን አቅቶኝ ሰውነቴ በድንጋጤ ተንቀጠቀጠ። ህልም እንዳይሆን ወደ መጠራጠርና ወደ ፍርሃት ገባውኝ። ነገር ግን ህልም ነው ብዬ ያሰብኩት ነገር ብቻ ነበር ህልም የነበረው። ሌላ ሁሉ ግን ሊከሰት የተዘጋጀ መራራ እውን ነበር። ሰናይ መደፈርሽ የማይቀር ነው። ስለዚህ እኔው ራሴ ልድፈርሽ እንጂ ይህንን ሁሉ የቤተሰብሽን አደራ ተቀብዬማ አንቺን ለነዚህ አውሬዎች አሳልፌ ልሰጥሽ አልችልም። ክብራችንን መጠበቅ አለብኝ እያለ ያ አስፈሪ ሐሳቡ የበለጠ ገፋበት። ሲያወራ አይኖቹ የሆነ ባዕድ ነገር የሚመለከቱ ይመስሉ ነበር። እኔም እየተንቀጠቀጥኩኝና እየተንተባተብኩኝ ይህ ሐሳቡ ፈጽሞ ስህተት እንደሆነና እንዲህ በማድረጉ የቤተሰቦቼን አደራ እየበላና እምነታቸውን እያጎደለ እንደሆነ ከድንጋጤና ከፍርሃቴ ጋር ሆኜ ላስረዳውና ከዚህ አሰቃቂ ሐሳቡ እንዲመለስ በሙሉ ልቤ ልለምነው ሞከርኩኝ። እሱ ግን ከደቂቃ ወደ ደቂቃ ይበልጥ እየተለዋወጠና እያስፈራራኝ ኃይልና ግፊትን እየጨመረ ሊያስገድደኝ ሞከረ። በሰዓቱ የሰውየው ገጽታ ተለውጦ አውሬ መስሎ ታየኝ። ፍርሃቴንና ድንጋጤንም እንደምንም አሸንፌ የማይሆን ነገር ነው፣ በጭራሽ አታድርገው፣ አንተ እኮ ወንድሜ ነህ በማለት እየጮህኩኝ በሙሉ ኃይሌ ከክፍሉ ለመውጣትና ለማምለጥ ስሞክር ድንገት በጥፊ ሲመታኝ ቅርብ ላይ ስለነበርኩኝ ይሁን ወይንስ የሴትነት ደካማነት ያሸንፎኝ ሚዛኔን ስቼ ባንዴ ወድቄ መሬት ላይ ተዘረርኩኝ። ግን ተስፋ አልቆረጥኩም። በውስጤ የነበረው ክብሬን የመጠበቅና ከሁኔታው የመትረፍ ስሜት ገፋፍቶኝ እንደገና ለመነሳትና ለመታገል ተንቀሳቀስኩኝ። ከቤተሰቦቼ ጋር ሆኜ ሙሉ ለሙሉ ያመንኩትና እንደ ታላቅ ወንድም የቆጠርኩት ሰናይ ግን ያለምንም ርህራሄ ደጋግሞ በእግሩና በቦክስ መታኝ። ሰውነቴ ላይ የህመም ስሜት ብቻ ሳይሆን የነፍሴ ስብራትም ተሰማኝ። ወይኔ አምላኬ ልል ስሞክር አፌን በእጁ በመሸፈንና በማፈን እየመታኝና እያስፈራራኝ ድምጽሽን ካወጣሽ እገልሻለሁ እያለ በኔ ላይ መዛት ጀመረ። ትንፋሽ አጥሮኝ ከአፍንጫዬ ደም እየፈሰሰና የደረሰብኝ ድብደባ በርትቶብኝ ተዳከምኩኝ። ሰውነቴ መላወስ ተሳነው። በዚያች የመከራና የጭንቀት ቅጽበት የማስበውና የማስታውሰው አንድ ነገር ብቻ ነበር። እሱም አንድ ወቅት ገና ልጅ ያለው እናቴ በጥፋቴ ምክንያት በጥፊ መታኝ። አባቴ እናቴን በህይወቱ ለመጀመሪያ ጊዜ በቁጣ ጮኸባት። በዚህ የቤት ውስጥ ጥል ምክንያትም አባትና እናቴ ክፉኛ ተጣልተው እስከ ፍቺ ድረስ ደርሰው እንደነበርና እናቴም ለቀናት ማዘኗን ትዝ አለኝ። ከዚያች የመከራ ቀን ውጪ በቤታችን ተመትቼም ሆነ በከባድ ቃል ተገስጬ አላቅም። የሚያሳዝነው ደግሞ ይህንን መራራ እውነት ሰናይም ጠንቅቆ ያውቀው ነበር። ግን ያልወለደ ጨካኝ ነው፣ የሰው ህመም አይገባውም እንደሚባለው በዚህ በማላውቀው ባዕድ ሀገር የማላውቀው ጨካኝ ሰው ሆኖብኝ አዳክሞኝና ተስፋ አስቆርጦኝ በላዬ ላይ እንደ አውሬ ወጥቶ የሴትነት ክብሬን ገፎ የፈለገውን አደረገኝ። ነፍሴን ገደላት። ለኔ ግን በንጹህ ገላዬ ላይ የደረሰው አሰቃቂ ጥቃትና መደፈር እንዲሁም ከደረሰብኝ ከባድ ድብደባ በላይ ይህን ሁሉ አረመኔያዊ ድርጊት የሚፈጽምብኝ ወንድሜ ብዬ በሙሉ ልቤ የምጠራውና ከራሴ እኩል የማከብረውና እንደ ነፍሴ የማምነው ሰናይ መሆኑ ነው የገደለኝ። ልቤን በሐዘን የሰበረው ተስፋዬን ያጨለመው እሱ መሆኑ ነው። ለዚህም ነው በታሪኬ መግቢያ ላይ እንደ ሰው ልባችን ሊሰብሩንና ህይወታችንን ሊያጨልሙ የሚችሉ ብዙ አይነት ክህደቶች ሊያጋጥሙን ይችላሉ። ግን ደግሞ እንደ በምታምነው ነፍስህን አሳልፈህ በምትሰጠውና እንደ ቤተሰብ በቆጠርከው ሰው ስትከዳ ልብህን እንደሚያሳምመውና ዘላለማዊ ቁስል ጥሎ እንደሚያቆስልህ አይነት ክህደትም ሆነ በደል በዚች ምድር ላይ ሊኖር እንደማይችል እርግጠኛ ሁኜ የነገርኳችሁ። ይህ የክህደት ህመም ከምንም በላይ ነው። እኔ ከዚያች የጨለማና የተረገመች ቀን በኋላ በህይወቴ ምንም አይነት ደስታ አላየሁም። ውስጤ በሐዘንና በጸጸት ተሞልቶ ነበር። ቤተሰቦቼ ግን ስለተፈጠረው አሰቃቂ ድርጊት ምንም የሚያውቁት ነገር ስለሌለ እስከ ዛሬ ድረስ ሰናይ እኮ ነው ልጃችንን በጥንቃቄና በሰላም ያደረሳት እያሉ ይመርቁታል። የሴት ልጅ ገጠመኝና መከራ ብዙ ነው። የሁላችንም የውስጥ ምስጢርና ስቃይ ወደ አደባባይ ቢወጣ እግዚኦ ማረን ነው የሚያሰኘው። ይህንን ከባድ የክህደትና
የበደል ችግር በውስጤ ተሸክሜ ከሀዘንተኛውና ከተሰበረው ልቤ ጋር ፈጣሪ በቸርነቱ ረድቶኝ ብዙ መከራና ስቃይ አልፌ አውሮፓ ከገባው በኋላ ያለፈው መጥፎ ታሪኬንና የኋላ ጠባሳዬን ከህይወቴ ለማጥፋትና ለመርሳት ብዙ ብሞክርም ሰናይ ግን እንደ ጥላ እየተከተለ ሊተወኝና ከህይወቴ ሊወጣልኝ አልቻለም። በየጊዜው በተለያዩ በማላውቃቸው ስልክ ቁጥሮች እየደወለ እንገናኝ እንጂ ያችን ጣፋጭ ምሽት እንድገማት እያለ ያልሻረውን ቁስሌን መጉዳቱንና ነፍሴን ማቁሰሉን ሊያቆም አልቻለም። የእሱን አጸያፊ ድምጽ ላለመስማትና ከሚያደርስብኝ የስነ ልቦና ጫና ለመውጣት ብዙ ጊዜ ስልክ ቁጥር በቀይርም እሱ ግን በምን አይነት መንገድ እንደሆነ ፈጽሞ ሊገባኝ በማይችል ሁኔታ ሁሌም አዲሱን ስልክ ቁጥሬን እያገኘ እንገናኝ እንጂ ባክሽ ያችን ሌሊት እንድገማት እያለ በፌዝና በንቀት የተሞላ ቃላትን በመጠቀም ሁልጊዜ ያሾፍብኛል፣ ያስጨንቀኛልም። ብዙ ጊዜ የተፈጠረውን ሁሉ ለቤተሰቦቼ ልነግራቸው በተለይም እንደ ታላቅ ወንድም ለምቆጥረውና ለምወደው ለወንድሜ ቢኒያም ልነግረውና ከዚህ ስቃይ ልገላገል አስባለሁ። ግን የቤተሰቤ ፍቅርና አንድነት በኔ ምክንያት እንዳይበታተንና በሁለት ወንድማማቾች መካከል ደም እንዳይፈስ በማሰብ ውስጤ በሚብሰለሰለው የሐዘን የቁጣና የበቀል ስሜት ጋር እየታገልኩኝ በዝምታ መኖር መረጥኩኝ። በተለይ ታላቅ ወንድሜ ቢኒያም ይህን መራራ እውነት ቢያውቅ ሰናይ የእናቴ ልጅ ወንድሜ ነው ብሎ እንኳን እንደማይራራለትና እንደማይተወው እርግጠኛ ነኝ። ያለምንም ጥርጥር በቁጣና በበቀል ስሜት ተገፋፍቶ እንደሚገለውም አውቃለሁኝ። ግን እኔ ምንም እንኳን ሰናይ በላዬ ላይ አሰቃቂ በደል ቢፈጽምም ነገሮች ወደዚህ የከፋ ደረጃ እንዲደርሱና ሌላ አሳዛኝ ታሪክ እንዲፈጠር አልፈልግም። ስለዚህም እስከዛሬ ድረስ ይህን ልቤን የሚበላውን ምስጢር ለማንም ሰው አልተናገርኩኝም። ነገር ግን ሰናይ ዝምታዬንና ይቅርባይነቴን እንደ ሞኝነቴንና እንደ የፍርሃቴ መገለጫ የቆጠረው እስኪመስለኝ ድረስ በተደጋጋሚ እየደወለና እያፌዘ የትዕግስቴንና የጽናቴን ወሰን ያለማቋረጥ እየፈተነው ይገኛል። በእርግጥ በዚህ ጊዜ ፈጣሪ ይመስገን የአንድ ተወዳጅ ልጅ እናትና የማፈቅረው የሚያፈቅረኝ ባለቤት ሚስት ስለሆንኩኝ ካለፈው የህይወት ጠባሳዬ ጋር ሲነጻጸር በተወሰነ መልኩ ደስተኛ ነኝ። በፈጣሪ ፍቃድ አዲስ የህይወት ምዕራፍ ጀምሬያለሁ። ደስ የሚለው ደግሞ ትዳር ከያዝኩኝና ከባሌ ጋር መኖር ከጀመርኩኝ ድፍን 5 ዓመታትን ሞልቶኛል። አስታውሳለሁ ከ5 ዓመታት በፊት ያ ከልጅነቴ ጀምሮ የህይወት ትርጉም ሳይገባኝ ገና በድብቅ ሳስበውና ሳፈቅረው የነበረው የዛሬው ክቡር ባለቤቴና የልጄ አባት የሆነው አማን እኔ ፈጽሞ ባልጠበቅኩትና ባላሰብኩት መንገድ አውሮፓ በገባው ልክ 1 ወር ሲሆነኝ ስልክ ደውሎ እሱም በሰላም አውሮፓ እንደገባ ሲያበስረኝ በደስታና በድንጋጤ ልቤ ልትፈነዳ ደርሳ ነበር። በእርግጥ በሰዓቱ ይህ ሊሆን ይችላል ብዬ በጭራሽ ባላሰብኩትና ባልገመትኩት መንገድ የልጅነት ፍቅሬን በዚህ ባዕድ ሀገር ላገኘው መቻሌ ልክ እንደ ህልም ቢያስደስተኝም ቻው ተባብለን ስልኬን ከዘጋው በኋላ ያደረብኝን የደስታና የሐዘን ቅልቅል ስሜት መቆጣጠር አቅቶኝ ሌሊቱን ሙሉ ሳለቅስና ያደረግኩት ነገር ምን ያህል መራራና ልብ የሚሰብር እንደነበር እኔ ብቻ ነኝ የማውቀው። ያን ያክል ያለማቋረጥ ያስለቀሰኝ ደግሞ ከአማንዬ ጋር ለረጅም ጊዜ ባለመነጋገራችን ሳይሆን በተመሳሳይ ጊዜ ሳናውቅና ሳንናበብ ወደዚህ አስቸጋሪ የስደት ህይወት መግባታችንና የሁለታችንም እጣ ፈንታ በአንድ ጊዜ መወሰኑ ነበር። ወደ ስደት እንደሚሄድ ሳላማክርህና ሳልነግርህ በመሄዴ ይቅርታ አድርግልኝ ብዬ በስልክ አለቀስኩኝ። ስልክ ከዘጋን በኋላም ለብቻዬ አልጋዬ ላይ ተቀምጬ በላዬ ላይ የደረሰው ከባድና አሰቃቂ ጥቃት አንተን እያሰብኩኝና እየናፈቅኩኝ ሳለ በመፈጸሙ ነው ውስጤ ክፉኛ የተጎዳው ብዬ በምሬት አነባው። ክብሬንና ንጽህናዬን ያጣውባት ያቺ የተረገመች አጋጣሚ ህይወቴን ሙሉ ባስታወስኩ ቁጥር ልቤን ከማቃጠልና ከማሳረር አልፎ ምን ነበረበት ከመውጣቴ በፊት በግልጽ እወድሃለሁና እባክህ ድንግልናዬን አንተ ውሰድልኝ ብለው ነበር እያልኩኝም ላለፉት እድሎችና ላመለጡኝ ጊዜያት በጸጸት አለቀስኩኝ። በቃ ደጋግሜ ባንተ ጥፋት፣ ባንተ ምክንያት፣ ባንተ ናፍቆት በሚል የባንተ እንባ ነው ሳምንቱን ሙሉ ያነባሁት። ግን እኔና አማንዬ ከዚያች ቀን ጀምሮ በተከታታይ በስልክ መደዋወላችንና መጻጻፋችንን ስላላቋረጥን ጊዜ ሁሉንም ነገር የሚፈውስ ኃይል አለውና ቀስ በቀስ የሆነውና የደረሰብኝን በደል ጨምሮ እየተቀበልኩትና ከራሴ ጋር እየታረቅኩኝ መጣው።
አማንዬም እንደ የሰፈሬ ልጅ መሆኑና እንደ ቀድሞ የቅርብ ጓደኝነታችን ልክ እንደ ታላቅ ወንድሜ ሆኖ ስለቀረበኝም በችግሬ ጊዜ ከጎኔ በመቆሙ እረፍት እየተሰማኝ መጣ። ለሱ የነበረኝ ጥልቅና የአመታት ፍቅር ግን ያ ድርጊት ከተፈጸመብኝና ድንግልናዬን ካጣው በኋላ ለሱ የማልመጥን እርኩስና የተሰበርኩ ሴት ሆኜ ስለተሰማኝ ለሱ ያለኝን ፍቅሬን በልቤ ቀብሬ እንደ ታላቅ ወንድሜ ብቻ በማየት ግንኙነታችንን በዚያ መልኩ ለማስቀጠል በመወሰን የልቤን ከባድ ሸክም ሁሉ ለፈጣሪ ሰጥቼ ራሴን በጸሎት ማረጋጋት ጀምሬ ነበር። ሰናይ ደግሞ ያለምንም ሀፍረትና ይሉኝታ አልፎ አልፎ እየደወለና አላስፈላጊ መልእክቶችን እየላከ የድሮውን ያልሻረ ቁስሌን ለመጉዳትና ለማቁሰል የተለያዩ ጥረቶችን እያደረገ ትግስቴንና ጽናቴን ጨረሰው። በዚያን ጊዜም በንዴትና በብስጭት ተውጬ የተፈጠረውን አሰቃቂ እውነት ለቤተሰቦቼ ለነግራቸው ስልኬን በእጄ ይዤ ልደውል ስዘጋጅ ልክ እንደ መልአክ በድንገት አማንዬ ደወለ። በወቅቱ በነበረኝ የንዴት ስሜት የተነሳ ልቀበለው ባልፈልግም እንዴት እንደሆነ ሳላውቀው ጣቶቼ አረንጓዴውን ቁልፍ ተጭኖ አቤት ምን ፈልገ ነው ደግሞ አልኩት በቁጣና በጮት። ፍቅሬ ደህና ነሽ? ድምጽሽ እኮ ተቀይሯል ሲለኝ ግን ሁሉም ነገር ባንዴ ተደበላለቀብኝ። ንዴቴ በረደ፣ ልቤ በፍጥነት ይመታ ጀመር። እኔና አማንዬ ፍቅረኛሞች ነን እንዴ ብዬ ራሴን በድንጋጤ ከጠየቅኩኝ በኋላ ስለምንድን ነው የምታወራው? እኔ እናንተ መቼ ፍቅረኛሞች ሆነንና ነው ፍቅሬ የምትለኝ አልኩትኝ ግራ በተጋባና በተደናገረ ስሜት። አማንዬም በለሰለሰና በተረጋጋ ድምጽ አዋ ያውን በጣም የሚዋደዱና ነፍስ ስጋቸውን የተሳሰረ ፍቅረኛሞች እንጂ ብሎ መለሰልኝ። ቀጥሎም አይዞሽ አትደንግጪ፣ አዎ በይፋ የተቀባበልነው የፍቅር ቃላት የለም፣ ይፋዊ ፍቅረኛሞችም አይደለንም፣ ግን ልባችን በፍቅር የተሳሰረ ፍቅራቸውን በውስጣቸው ደብቀው የኖሩና ያልተነገረላቸው ፍቅረኛሞች መሆናችን ውስጥሽ ጠንቅቆ የሚያውቀው እውነት ነው አለኝ። ይህ ያልጠበቅኩት የፍቅር ኑዛዜው ከነበረኝ የብስጭት የሀዘንና የቁጣ ስሜት ባንዴ ነበር ያወጣኝ። ልክ ከከባድ ችግር ወደ ደማቅ ብርሃን እንደወጣው ተሰማኝ። ከምችለውና ከምገልጸው በላይ እንድደሰት አረገኝ። በዚህም ድንገተኛ የፍቅር መገለጥ ምክንያት እሱም ልክ እኔ ከልጅነቴ ጀምሮ በድብቅ እንዳፈቀርኩት ሁሉ ከልጅነታችን ጀምሮ ለኔ በልቡ ውስጥ ጥልቅ ፍቅር እንደነበረውና ስሜቱን ደብቆ እንደኖረ ለመረዳትና ለማወቅ ቻልኩኝ። ከዚያ በኋላ ለአንድ አመት ያህል በናፍቆትና በደስታ በተሞላ የፍቅር ጊዜ ከቆየን በኋላ በቤተሰብ ቡራኬና በጓደኞቻችን ደስታ ታጅበን ተጋብተን አሁን በትዳርና በውድ ልጃችን ፍቅር ደምቀን እንገኛለን። ግን ሰናይ ያክህደትና የበደል ተምሳሌት የሆነው ሰው ካለፈው ህይወቴ ሊወጣልኝና ሊያሳርፈኝ አልቻለም። እስከ ዛሬ ድረስ በዚያች እንገናኝ እንጂ ያችን ምሽት እንድገማት በምትል ልቤን በምትሰብረውና ነፍሴን በምታቆስለው ቃሉ በተደጋጋሚ እየደወለ እየረበሸኝና እያስጨነቀኝ ነው። ስለዚህም ይህን ሁሉ ግፍና በደል ተናግሬ ከዚህ ስቃይ ተላቅቄ ዝም ላሰኘውና ፍትህ ላገኝ ከፍተኛ ፍላጎት አለኝ። ነገር ግን በቤተሰባችን ላይ ሊፈጠር የሚችለውን መፈራረስ፣ የሁለት ወንድማማቾችን ወደ ደም መፋሰስ ሊያመራ የሚችለውን አደጋና በተለይ ደግሞ በተሳካ ሁኔታ በገነባው ትዳሬ ላይ ሊመጣ የሚችለውን ከባድ ተጽዕኖና መስቀልቅል በማሰብ ሳልወድ በግድ ራሴን ዝቅ አርጌ የልቤን ቁስል በሆዴ ይዤ በየቀኑ በስቃይ ውስጥ እየኖርኩኝ ነውና ምን ማድረግ እንዳለብኝና የትኛው መንገድ መከተል እንዳለብኝ ውድ የሀሴት ቲቪ ቤተሰቦች ምክራችሁን ለግሱልኝ። አመሰግናለሁ። ክቡራትና ክቡራን የሀሴት ቲቪ ተከታታዮች ለዛሬ ያዘጋጀንላችሁ ልብ የሚነካ እውነተኛ ታሪክ የስደተኛዋ እህታችን መራራ ገጠመኝ ይህን ይመስል ነበር። ከዚህ ታሪክ የተወሰነ የህይወት ትምህርት እንደወሰዳችሁና የእህታችንን ስቃይ እንደተረዳችሁ ተስፋ እናደርጋለን። በቀጣይ በሌላ ልብ የሚነካ ታሪክ እስከምንገናኝም መልካም ጊዜ